የአዲስ አበባ ህብረት ስራ ኮሚሽን ከፌደራል ህብረት ስራ ኮሚሽን አመራሮች ጋር ከኦሮሚያ ክልል ከፍተኛ አመራሮች ጋር እንዲሁም ከአግሪቴሪያ ድርጅት ጋር በጋራ በመሆን በአውሮፓ በኔዘርላንድ የህብረት ስራ ማህበራት እንቅስቃሴን ተሞክሮ ልንወስድ የስራ ጉብኝት አድርገናል። ከአንድ 20 ቀን በፊት በተለይ በሀገራቸው ኢኮኖሚ ላይ ያላቸውን ተጽዕኖ የመፍጠር ልክ በአገሪቱ ኢኮኖሚ ላይ ያላቸውን እንቅስቃሴ ድርሻ ከማምረትም አንጻር ያመረቱትን ምርት ደግሞ የሀገራቸውን ፍላጎት ሙሉ ለሙሉ ከመሸፈንና ከማሟላት አንጻር በወቅቱ በነበረን ጉብኝት እጅግ በጣም ትልልቅ ተሞክሮ የወሰንበት ውስጣችንም የተነካበት ቁጭት የሚፈጥር ጥሩ ልምዶች የሚሆኑ ነገሮችን ያየናቸውን ልምዶች ወደ ከተማችን ወደ ሀገራችን ተጨባጭ ሁኔታ አንጻር አምጥተን ለመተግበር የኛ ማየት የኛ መረዳት ብቻ በቂ አይደለም። አብሮን ከሚተገብር አብሮን ከሚሰራ የህብረት ስራ ማህበር አመራርና ባለሙያ ጋር በጋራ ሰፊ ነው ለ10 ቀን የቆየ ስራ ጉብኝት ነው ያደረግነው። ከዛ ውስጥ ግን እንደ ቴካዌ ወስደን እንደ ተሞክሮ ወስደን የትኛውን በምን ሁኔታ ወደኛ ጋር አምጥተን መተግበር አለብን የሚለውን ግን ነገ ወደ ተግባር ስራ ስንገባ ወደ እንቅስቃሴ ስንገባ ተግዳሮት እንዳይኖር ቢያንስ ተመሳሳይ ፔጅ ላይ መሆን ስላለብን ተመሳሳይ ገጽ ላይ መሆን ስላለብን ያንን ተሞክሮ ለማጋራት ታሳቢ አድርገን ነው ይህንን መድረክ ያመቻቸ ነው ማለት ነው። ከዛ በዘለለ 2016 ላይ ታውቃላችሁ የሪፎርም እንቅስቃሴ ውስጥ ነው የነበርነው። የሪፎርም ውጤት መሪዎች ናችሁ እናንተ። በሂደቱ ውስጥ ማብራቱ ስለነበራችሁ ምን ጉዳዮች ላይ ታሳቢ አድርገን ሪፎርም ስንሰራ እንደነበረ ታውቃላችሁ። 2016 ላይ እንደ ተቋም ከተቋም ጀምሮ እስከ ህብረት ስራ ማህበራት ድረስ የነበሩንን ችግሮች በተለይ ከአሰራር አንጻር ከአደረጃጀት አንጻር ማነቆ የሆኑ ህብረት ስራ ማህበራትን የማያሰሩ የትኞቹ ናቸው ብለን ፈትሸን አደረጃጀት አስተካክለናል፣ ደንቦችን አውጥተናል። እጅግ በጣም ሰፊ የሆነ ንቅናቄ አድርገናል። በራሱ የ2016 ከሪፎርም አንጻር በእቅድ የያዝናቸውን ግቦች ከሞላ ጎደል ውጤታማ በሚባል ደረጃ አሳክተናል። ነገር ግን የመጨረሻው የሪፎርሙ ግብ ግን አምና የሰራነው ስራ አይደለም። አምና መሰራት ያለበት ስራ ነው የተሰራው። 2017 ግን አሁን በሪፎርሙ የተደራጁ የመጡ ህብረት ስራ ማህበራቶች በከተማዋ ላይ ተጽዕኖ ፈጣሪ ሆኖ መንቀሳቀስ መቻል አለባቸው። ወደ ማምረት መሸጋገር መቻል አለባቸው። ካፒታላቸው ማደግ አለበት። ከአምራቹ ጋር የማይቆራረጥ ግንኙነት ሊኖራቸው ይገባል። እድሎች አሉን፣ ሀብቶች አሉን፣ ጸጋዎች አሉን። እነሱን አቀናጅተን አዋህደን በተሻለ መልኩ መጠቀም የምንችልበትን የተግባር ምዕራፍ ነው 2017 ላይ ያወጣናቸውን ደንቦች የምንተገብርበት ተግብረንም ውጤት የምናመጣበት ጊዜ እንደመሆኑ መጠን ሌላ ሁለተኛው የሪፎርም ምዕራፍ በ2017 እንደሚኖረን ታሳቢ አድርጋችሁ ሁላችንም ያንንም ለማሳካት እንቅስቃሴ እንድናደርግ ነው። በአመቱ በዘንድሮ በ2017 የሩብ ዓመት አፈጻጸም ግምገማ ስንገመግም አጠቃላይ ከወረዳ ጀምሮ የከተማ ከፍተኛ አመራሮች ባሉበት ሲገመገም በክብርት ከንቲባችን ለህብረት ስራ ማህበራት ግልጽ የሆነ አድናቆት ለውጣችሁን በይፋ ነው ክብርት ከንቲባዋ የገለጹትና ይህ ትልቅ ነገር ነው። ህብረት ስራ ብዙ ጊዜ በመድረክ ፉጀታ ሲወቀስ ነው የምንሰማው አይደል? ስራችሁ ሰርታችሁ እንዳልሰራችሁና አትሊስት አሁን እየታየ ያለው ለውጥ መልካም ጅማሮ አጠናክሮ ማስቀጠል ስለሚያስፈልግ በሚቀርበው ለተሞክሮ በቀመር ነው ሪፖርት ላይ በሚቀርበው መነሻ አድርጋችሁ ውይይት እናደርጋለን። በውይይታችን ደግሞ ሀሳቦች እንለዋወጣለን። ለቀጣይ ተግባር ምዕራፋችንም ጥሩ ስንቅ እናገኛለን ነው። የዕለቱን ፕሮግራም አስመልክቶ ኔዘርላንድ በነበረን ጉዞም ቲሙን በማስተባበር በየቀኑ ሪፖርቶችን፣ ስራዎችን፣ ግምገማዎችን በማድረግ ሲያስተባብሩ የነበሩት የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ አብዲ ሙመድ ናቸው። ዛሬ ፓናሉንም አብረውን ይመራሉ። ለፕሮግራሙ መልእክት እንዲያስተላልፉ በክብር ልትጋብዙልኝ። እንደሚታወቀው ኢትዮጵያ ህብረት ስራ ኮሚሽን ከክልል ህብረት ስራ ኮሚሽን እና ኤጀንሲዎች ጋር በመሆን ከባለፈው አመት ጀምሮ ሰፊ የሪፎርም ንቅናቄ እያደረገ ይገኛል። በዚህም ጅምር ጥሩ ውጤቶች እየተመዘገቡ ይገኛል። ለዚህ ሪፎርም መሳካት አንዱ
እንደ ኮሚሽናችን የሌሎች ሀገር መልካም ተመክሮ መውሰድ ያስፈልጋል። በዚህ ትልቅ ድርሻ የተጫወቱት የኦሮሚያ ኮኦፐሬቲቭ ባንክ እና አግሪቴራ ትልቅ ምስጋና ይገባቸዋል ብዬ እዚሁ ላይ ምስጋናቸውን መጥቀስ ፈልጋለሁ። እንግዲህ እኛ የሪፎርሙ አንዱ አካል አድርገን ነው የምንወስደው። ህብረት ስራ ሳይንስ ነው። ህብረት ስራ ቢዝነስ ነው። በርካታ ሀገሮች ከድህነት ከአስከፊ ድህነት ሊወጡ የቻሉት በተለይ ለሰው ልጅ ዋጋ በማይሰጥበት ሰፊ የስራ አጥነት የኢኮኖሚ ድቀትና የዋጋ ግሽበት በነበረበት ዘመን ሰዎች ለሰዎች ዋጋ እንዲሰጥ ቅድሚያ ለሰው ልጅ እንዲሰጥ የሚለውን መርህ ይዘው በጥቂት ተደራጅተው በአሁኑ ወቅት የሀገራት ኢኮኖሚም በተለይ እኛ ሀገር ኢኮኖሚም ሊቆም የሚችለው አንዱ የግል ባለ ሀብቱ አስተዋጽኦ ነው። ሁለተኛው መንግስት ነው። ሶስተኛው በሁለቱ መሀል የሚገኘው ህብረት ስራ ነው። እነዚህ ሶስቱ ተገናኝተው የሀገራችንን ፈጣን ኢኮኖሚ እድገት ማሳለጥ ይችላሉ የሚል እምነት አለን። የሌሎች አገር ተሞክሮም ይሄንን ነው የሚያሳየው። አንዱ እንግዲህ በዓለም ላይ ጥሩ ተሞክሮ አላት ብላ ከምትታወቀው አንዱ ኔዘርላንድ ነች። ኔዘርላንድ ፈጣሪ ዳችን ፈጠራት፣ እኛ ደግሞ ኔዘርላንድን ፈጠርናት ነው የሚሉት። ኔዘርላንድን እኛ ፈጠርናት። ለምንድን ነው እንደዚህ ያሉት? ኔዘርላንድ ከኛ አንፃር ስናወዳድረው በቆዳ ስፋት አርሲና ባሌ ተደምሮ ከዛ አትበልጥም። ይሄም ደግሞ በውሃ የተከበበች ነች። አብዛኛው መሬቷ ከባህር ጠለል በታች ነው። ከባህር ጠለል በታች አፈርና ድንጋይ ከሌላ ቦታ አምጥተው ነው ያቺን ሀገር የሰሯት። የኛን ሁኔታና የነሱን ሁኔታ ስናነጻጽር በፍጹም ለንጽጽር የሚቀርብ አይደለም። አንዳንዴ ቻሌንጅን ወደ እድል መለወጥ መቻል ከነሱ እንማራለን እንደ ሀገር። ስለዚህ አሁን ያቺ በውሃ የተከበበች ለግብርና ማትመች ሀገር ለውጠው በተለይ በዴሪ ላይ በዓለም አንደኛ አሁን እዚህ የምናያቸው እነ ኒዶ እና አንከር ምናምን የምንላቸው በህብረት ስራ ፕሮሰስ ሆነው ቫልዩ አድ ሆነው የመጡ ናቸው። በደንብ ተክተን እንድንሰራና ድህነትን እንድንጠላ እነሱ ድህነትን ጠልተው ነው ለአሁኑ ትውልድ የበለጸገች ሀገርን ያስረከቡት። አንደኛው ባህላቸው ያ ድህነት ያ ረሃብ ቁጠባን አስተማራቸው። በከፍተኛ ደረጃ ዳቾች ቆጣቢዎች ናቸው። ስለዚህ ቁጠባን አስተማራቸው፣ ታታሪነትን አስተማራቸው። ይህን ቁጭት ከነሱ መማር እንደ ሀገር እንችላለን። እንደ ህብረት ስራ ደግሞ በርካታ ተሞክሮችን ማግኘት እንችላለንና አመሰግናለሁ። ሞዴል የሆኑ ተቋማቶች እንዲፈጠሩ እኛ አካባቢ አንዱ ዩኒየን ወይንም አንዱ መሰረታዊ ማህበር ያለውን አቅም ወይንም የሚሰራውን ፕሮዳክት ሌላው መድገም አለበት ብዬ በግሌ አላምንም። እሱ በበቂ ሁኔታ በተወሰነ አቅም ተደራሽ ሲሆን ሌላው ማህበር ደግሞ ሌሎች አሴቶች ላይ ሌሎች ፕሮዳክቶች ላይ ማተኮር አለበት ብዬ አስባለሁ። ከልምድ ልውውጡንም ያንን ነው የተረዳሁትኝ። ማለት አንዱ የሆነ ፕሮዳክት ላይ በጣም ኢፌክቲቭ ከሆነና ተደራሽ መሆን ከቻለ ከሌላው ጋር ሊንኬጅ ፈጥሮ እሱ ደግሞ የሚያመርተው ሌላ ፕሮዳክት መፍጠር ይችላል ማለት ነው። አንዱ እንስሳት መኖ ላይ ቢያተኩር፣ አንዱ የከተማ ግብርና ላይ ቢያተኩር፣ ሌላው ማኒፋክቸሪንግ ላይ ቢያተኩር አንደኛ አቅም አይበታተንም፣ ሁለተኛ አንዱ ከሌላው ጋር የማርኬት ሊንኬጅ ይኖረዋል። ከዛ ውጪ ደግሞ ተደራሽ ለመሆን ብቁ ይሆናል ብዬ አስባለሁ እንጂ ሁሉም ዱቄት የሚያመርት ከሆነ ሁሉም የሆነ ፕሮዳክት የሚሰራ ከሆነ ካሉን የማህበርና ካለን ሪሶርስ ውስንነት አንፃር እኔ ለውጥ እናመጣለን ብዬ ባጭር ጊዜ ስለማላምን ነው። እንደዛ ያለንን አቅም በየምርት አይነቱና በየምቹ ሁኔታዎቻችን ላይ ተከፋፍለን ብንሰራ ሞዴል የሆኑ ተቋማት መፍጠር እንችላለን ብዬ አምናለሁ። ይበል ለማለት ፈልጋለሁ። አመሰግናለሁ። ጥሩ ቢዝነስ ፕላን የሚቀርጽ አማካሪ ባለሙያ
እነዚህ ነገሮች ላይ ወጣ ብለን ማሰብ አለብን። ይሄንን ደግሞ አፕላይ እንዲሆን መጀመሪያ ውስጣችንን ፍቃደኛ ማድረግ አለብን። እንደውም ባለሙያ ማሟላት ላይ አሁን ከኛ ደካማ ጎን ስነሳ ያለን ባለሙያ ይበቃናል የሚሉ ዩኒኖች አሉ። አንዳንድ አይደለም ባለሙያ አማካሪ አቅም ያለው አማካሪ ራሱ አድርገን ከችግራችን ተነስተን ሶልቭ ማድረግ አለብን ማለት ፈልጋለሁ። ሌላው ምንድነው ይሄ ቫልዩ አድ ላይም አሁን ያነሳውት ነው። ጎመን እየበሰበሰ ነው። እኛ ግን እዚህ የጎመን ችግር አለብን ነው። አቮካዶም ይበሰብሳል፣ ሌላ አካባቢ መንጎ ይበሰብሳል። እዚህ ግን እጥረት አለ። የሚገርመው ቲማቲም ተወዶ ቲማቲም የሚበሰብስበት አካባቢ ምንድነው ይሄ የማርኬት ሊንካችን ዊክ ነው። እኛም በባህሪያችን ወረተኛ ነን። ይሄንን ልማዳዊ ባህሪ ማስወገድ መቻል አለብን። አንድ ኮኦፐሬቲቭ ምርት እንበልና ሲያቀርብ ፕሮብሌሞች ሊኖሩት ይችላል። ነፍ ፕሮብሌም ግን ምንድነው ወንድማማቾች ስለሆነን ይሄን አስተካክል እያልን ከሱ መሸሽ ሳይሆን ተደጋግፈን ብንቀጥል ያ ምርት አይበሰብስም፣ እኛ ምርት አናጣም፣ ጥሩ የሆነ ማርኬት ሊንካችንም ይጠነክራል፣ ካፒታላችንም የነሱ ሲያድግ የኛም ያድጋል ማለት ነው። አሰራር ወጣ ማለት መቻል ለማደግ በዚህ ባለው ሳይሆን ችግሮቻችንን አውቀን አሁንም ደጋግሜ ላለው ጥሩ አማካሪ ካለን ከአባላቶቻችን ከሌለን ባለን ገንዘብም ቢሆን አማካሪዎችን እየቀጠርን መለወጥ አለብን። ካፒታላችን ማደግ አለበት። የአባላቶቻችን አመለካከት መለወጥ አለበት። ባለሙያዎችም ሄደን ከዚህ በፊት ከለመድነው አሰራር ደግፈን ከምንመጣው አርቀን ምንድነው ችግሩ የት ማድረስ አለብን የሚለው ላይ መሰረት አድርገን መስራት አለብን ለማለት ፈልጋለሁ። አመሰግናለሁ። እናንተም ከኔዘርላንድስ ከወሰዳችሁ ተሞክሮ አንፃር አሁን እንደኛ ተጨባጭ ሁኔታ የግድ ኳሊፊኬሽን ባያስፈልግም በስብጥሩም ብታይ ዝም ብሎ በተለምዶ ነው የተመረጠው። በአብዛኛው ሪፎርም መሆኑ ብቻ አይደለም። አንዳንድ ጋር ለምሳሌ ነባሩ በነበረው ይቀጥላል በሚወጣል እሱ አካባቢ ላይ ከውጭ ተሞክሮ አንፃር ኤክስፐርትስ ተጨምሮ ትልቅ ስራ እየተሰራ እንደሆነ ገልጻቸዋል። አሁን በእኛ ሸማቾች በተጨባጭ ስናይ በቂ ልምድም እውቀት የሌላቸው ሰዎችም አሉ። ብዙዎቹ እንደኔም ሪታየር ያደረጉ ሌሎች የሆኑ ሰዎች ብቻ ተሰብስበው ያሉበት በመሆኑ ወደ ለውጥ ለመምጣት እውቀትን ወይም ስኪልን በአግባቡ ተጠቅሞ ራዕይን ተግባራዊ ማድረግ የሚችል አመራር ያስፈልጋል። ይህ አመራር ደግሞ አሁን በየጊዜው የሚመረጥም ቢሆን ተመርጦ ያለውን አመራር መደገፍ ይቻላል። በዚህ በሸማቾች ማህበራት አካባቢ ላይ የሚታዩ የቢሮክራሲ አሰራሮች አሉ። አብዛኛው አሁን የቢሮክራሲ ቢቻል በተቻለ መጠን ትንሽ መቀነስ ያስፈልጋል። አሁን ለምሳሌ በወረዳ ሸማቾች መሰረታዊ የህብረት ስራ ማህበር አለ፣ የህብረት ስራ ጽህፈት ቤት አለ፣ የወረዳ አስተዳደር አለ። እነኚህ ሶስቱ እንደ አንድ አካል ሆነው መስራት የማይችሉ ከሆነ ባለን ተጨባጭ ሁኔታ ልማታዊና ውጤታማ ስራ በመስራት በኩል እንቅፋት ሊኖር ይችላል እንላለ። ይህም ምን ማለት ነው እንበል ለምሳሌ ሸማቾች ማህበራት በግዥም በምንድነው ይሄ የግብርና ምርቶችም ሆነ የሸቀጥ ምርቶች ሲመጡ ዩኒየኖች በወቅቱ ያላቸውን ሀብት ለሸማቾች በወቅቱ ማስተላለፍ አለባቸው። አሁን ሱቆቻችን ብዙውን ጊዜ የእህል እጥረት ይኖራል። እንኳን አይደለም ተረጅነት ተላቆ ወደ ላይ ከፍ ብሎ ለመሄድ እነኚህን አሰራሮች ማዘመን ያስፈልጋል ነው የሚለው። ከህግና ከዚህ ከደንቦች ጋር ታይዞ ቅድም ክቡር አማካሪ እንዳነሱ ይሄም ደግሞ ከኔዘርላንድ እንዳያቸው ነው ግልጽ መሆን አለበት። እኔ አሁን አንድ አሜሪካን ወይም አውሮፓ ውስጥ ያሉ አሰራሮች በአንድ ፔፐር ላይ በቂ ትምህርት የሚሰጥ ወረቀት ፓምፕሌት ተሰርቶ ይሰጣል። አሁን የኛ አሰራሮች ጃይንት ነው 200 ገጽ ሊኖር ይችላል 150 ገጽ ነው። ይሄን እያነበበ የሚውል ኢትዮጵያዊ የለም። ስለዚህ ለዚህ ግልጽ የሆነ ሸማቾች የሚያቀርበው ወይም የዩኒየኑ የሚያቀርበው ወይም የህብረት ስራ ኮሚሽኑ የሚሰራቸውን ስራዎች በፓምፕሌትም ቢሆን ባጭሩ ሌላው ደግሞ ተጠያቂነትን ጋር ታይዞ ሰፊ ነገሮች ስላሉ እኔ ረጅም መንገድ ለመሄድ አይደለም። እኔ ከአንድ ማሳሰቢያ መጀመር እፈልጋለሁ። የኔ ማሳሰቢያ ምንድነው? እናንተ አሁን ኔዘርላንድ ሄዳችሁ ስትመጡ ይዛችሁ የመጣችሁት ተሞክሮ ውስጣችሁ አለ እና በዚሁ ትኩሳት በዚሁ ሙቀት ወደ ይሄንን ወደ ተግባር ለመውሰድ የምትሄዱበት ከውስጣችሁ ባይጠፋ ደስ ይለኛል። ምክንያቱም ብዙ ጊዜ ፌድ እያደረገ ሄድና ወደ መጨረሻ አክሽን ፕላን ላይ ሲገባ እየቀዘቀዘ እንዳይሄድ ከዚሁ ጋር ብትጀምሩ ደስ ይለኛል። ሁለተኛ ማለት የምፈልገው ምንድነው አሁን ቅድም በተነሱት መሰረታዊ ጉዳዮች ላይ
ሶስት ነገሮች ያስፈልጋሉ። ካፒታል ያስፈልጋል፣ የቢዝነስ ሀሳብ ያስፈልጋል፣ ይሄንን መምራት የሚችል ማኔጅመንት ቲም መኖር አለበት። ስለዚህ እኔ ከካፒታል ልጀምር። ካፒታል እንዴት ነው ማሳደግ የሚቻለው? ካፒታል ምናልባት ወደፊት አክሽን ፕላኑ ወደ ተግባር በሚገባበት ጊዜ ያንን ካፒታል ሬዝ ለማድረግ ቅድመ ዝግጅቱ ካሁኑ ነው መጀመር ያለበት። ለዚህ ደግሞ ካፒታል ለማሳደግ እንዲቻል ቅድም ፕሬዘንቴሽን ላይ አንድ ያየሁት በጣም ደስ የሚል ነገር ሸማች ማህበሮች ባይሎዋቸውን ወይም የውስጥ ደንባቸውን የማውጣት ነፃነት አላቸው ይላል። እኛ ግን ነፃነት የለንም። በጣም በወረዳ እየተገደበ ምንድነው የሆነው? ባጭሩ አንድ አጭር ነገር ለማቅረብ እኛ እጣ ከ500 ወደ 2000 ብር አሳደግንና በ3 በ4 ጊዜ ክፍያ ይሄንን 2000 ብር ሬዝ እናርግ፣ ልጆቻችንን እናስገባ። አባላት ብቻ አይደለም። እኔ አሁን 2 ልጆችን እንዲገቡ ፈልጋለሁ፣ ማስገባት አልቻልኩም። ወረዳው ከለከለ። ከ500 በላይ መዝለላችሁንም ብሎ የሆነ ካፕ አበጀ። አይደለም፣ ይሄ መሆን የለበትም። የውስጥ ደንብ ማለት ምንድን ነው? በጠቅላላ ጉባኤ የተወሰነ ጉዳይ ነው። እኛ ካፒታል ማሳደግ እንፈልጋለን። ንስር ቦሌ ምናልባት አቅም ካላቸው ወይንም ደግሞ ጥሩ ካፒታል ካላቸው ውስጥ ሊሆን ይችላል። ግን ካፒታላችንን ስቲል ማሳደግ እንፈልጋለን። ይህንን አትችሉም ተብለናል እና ይሄ ነገር ቢቀየር ጥሩ ይመስለኛል። ሁለተኛው አሁን ይዛችሁ ስትመጡ የፓራዳይም ሺፍት ነው ይዛችሁ የመጣችሁት። ቅድም ተብሏል። ይሄ ፓራዳይም ሺፍት ምንድን ነው? ከአምራችነት ከምርት መሸጥ ወደ አምራችነት የሚል ነው። ይሄንን ለማድረግ አክሽን ፕላናችሁ ላይ ቅድም አይቻለው ህጎች በ1 ዓመት ተኩል ይቀየራሉ የሚል ተቀምጧል። ይሄ ማጠር አለበት። ማጠር አለበት። ምክንያቱም ያን ያህል ብዙ ኮምፕሊኬትድ የሆነ ነገር አይደለም። የማያሰሩ አሳሪ ህጎችን መቀየር ትችላላችሁ። አሁን ባለፈው 170 እና 171 ላይ ተወያይተን ይዘን ወደ ቤታችን ሄደናል። እሱ እንግዲህ አሁን ምን ሊሆን ነው? በተወሰነ ደረጃ ኦብሶሌት ሊሆን ነው። ምክንያቱም ይሄ ለአምራች ተብሎ የተዘጋጀ ባይሉ እንትን አይደለም፣ ህግ አይደለም፣ ደንብ አይደለም። ይሄንንም ማየት ይጠበቅባቸዋል። ስለዚህ እሱንም ብታዩና በጊዜ ባጠረ ጊዜ እንድታረጉ። ሁለተኛ ቅድመ ዝግጅት ካሁኑ እያንዳንዱ ሸማች ማህበር ካፒታል ሬዝ የማድረጉን ነገር ካሁኑ ማሰብ አለበት። ምክንያቱም መጨረሻ ላይ ሩጫ ሊሆን ይችላል። የመርጀሩም ጉዳይ ካሁኑ መርጀር ማለት ቅድም እንደተባለው በመርጀር ነው ብዙ ነገር መስራት የሚቻለው። በመርጀር የሚሰራው ምንድን ነው? አንደኛ ማን የወተቱን ይስራ፣ ማን የስጋውን ይስራ፣ ማን የሚባለው ተከፋፍሎ ነው እንጂ ሁሉም ጋር እጅ ማስገባት ስለማይቻል ጥናት ተደርጎ የመርጀሩም ጉዳይ ካሁኑ ቅድመ ዝግጅት ተደርጎ እኛ ይሄንን መስራት ብንችል ጥሩ ነው። ግን ቅድም ያልኳት እቺ የሬድ ቴፕ እንደው ማያሰሩ ነገሮች እኔ ታውቆም አይመስለኝም። ግን አሳሪ ነገሮቹ ግን ቢቀሩ ጥሩ ይመስለኛል። ለተሰጠኝ እድል አመሰግናለሁ። በቅርብ ጊዜ አንድ መድረክ ለማዘጋጀት ፕላን አድርገናል። የገጠር አምራቾችና ሸማቾችን ልክ እንደዚህ አገናኝተን ድሬዳዋ ክብርት ኮሚሽነር ሂዳ ያየችው፣ እንዲሁም አቶ አብዲ ሌሎችም ወደ ኮፈሌ አካባቢ እዚህ ዙሪያችን ያሉትን ከሌላ ክልልም ጨምረን በየምርት ዲሲፕሊናቸው ይዘው መጥተው እንዴት መተሳሰር ይችላል? ብክነት 30% 40% ነው። ያንን ብክነት አስቀርቶ አምራችም ተጠቃሚ እንዲሆን ሸማችም ተጠቃሚ እንዲሆን እንዴት ማድረግ እንችላለን? የሚተገበር ወርክሾፕ ለማዘጋጀት እያሰብን ነው። ብዙ ጊዜ ይዘጋጃሉ። ህብረት ስራ ኮሚሽንም ያደርጋል። በኤግዚቢሽን ሌሎችም መድረኮች ይዘጋጃሉ። በአብዛኛዎቹ ግን መክነው ነው የሚቀሩትና የማይመክን መድረክ ያስፈልጋል፣ ከፍላጎታቸው አንጻር ማለት ነው። ስለዚህ ይህንን በአምራችና በሸማቸው መካከል ያሉትን ኢንተርሚዲየሪዎችን የምንቀንስበት የማርኬት ተፋሰሱን ስትራክቸር በምናሳጥርበት ጊዜ ሁለቱም ዊን ቱ ዊን አምራችና ሸማች የሚጠቀምበትን ስልት መጠቀም ይቻላል ማለት ነው እና ይህንን በቅርብ ጊዜ ዳታዎች እየሰበሰብ ነው። ከክብርት ኮሚሽነር ጋርም ተነጋግረንበታል። ይህን መድረክ እናዘጋጅላችኋለን። አይሆፕ አብዛኛዎቻችሁ ትገኛላችሁ፣ እንወያይበታለን ማለት ነው። እንደተባለው ብዙ ሀሳቦች ነው የተነሱት። ከዚህ ከህብረት ስራ ጽንሰ ሀሳብ ስርጸት ጋር ተያይዞ ምንድነው 40,000 ነዋሪዎች ካሉበት
2,000 ብቻ ናቸው የሸማቾች ህብረት ስራ ማህበር አባል የሆኑት። ሪሊ ትልቅ ጋፕ ነው። አንደኛ ትልቅ ካፒታል ነው እያጣን ያለ ነው። ሁለተኛ ሳያውቁ የህብረተሰብ ክፍሎቻችን ተጠቃሚ እየሆኑ አይደሉም። ሚኒማም የአንድ ዕጣ ዋጋ እንኳን 2,000 ብንወስን 40,000 አባል እንድናደርጋቸው ብንጥር 40 በ2,000 80 ሚሊዮን ብር ማሰባሰብ ይቻላል ማለት ነው። ይህ 80 ሚሊዮን ብር የዛ አካባቢ ችግር ብቻ አይደለም የሚፈታ፣ የሌላም አካባቢ ችግር ሊፈታ ይችላል። ያንን በተግባር ስናሳያቸው በሚቀጥለው ዓመት 160 ሚሊዮን ብር ማድረግ ይቻላል። እና የውስጥ አቅም ካፒታል እንዴት እንደሚፈጠር ወንድሞች ስታነሱት የነበረ ይሄ ነው ስልቱ። ኢንተርናል ካፒታላይዜሽን የሚል የአግሪቴራ ፕሮዳክት አለ፣ የስልጠና ስልት ህብረት ስራ ኮሚሽን ኢንተርናላይዝ አድርጎታል፣ ፖሊሲ አድርጎታል፣ መመሪያ ተዘጋጅቶለታል። ይህንን የውስጥ ካፒታል እንዴት ማሳደግ እንደሚቻል ስልጠናዎች ሰጥተን ወረታች ወርደው አባሎቻችንን ሞቢላይዝ ማድረግ ነው። በዚህ ሲስተም ነው የኔዘርላንድ ህብረት ስራ ማህበራት ያደጉት። የገቨርንመንት ኢንተርቬንሽን በምንም አይነት ተአምር የለውም እዛ። ለዚህ ነው ደጋግሜ ስጠቅስ የነበረና በቀላሉ ማደግ እንችላለን። ይህ የህብረት ስራ ጽንሰ ሀሳብ ወደ 40,000 ነዋሪዎቹ እንዴት ሊወርድ ይችላል? ሚዲያ መጠቀም፣ ብሮሸሮችን መጠቀም። ሌላው ይቅር የሳውዝ ኮሪያ ልምድ ልንገራችሁ። የትሬኒንግ ሴንተር አላቸው። የኤሌመንተሪ ስኩል መምህራን ክረምት ስለ ህብረት ስራ ጽንሰ ሀሳብ እንዲማሩ ሰመር ኮርስ ይገባሉ። ሰመር ኮርስ ገብተው የትምህርት ካሪክለም ማዕቀፍ ስለሆነ ህብረት ስራ በበጋ ጊዜ ህብረት ስራ ለህፃናት ትምህርት ይሰጣሉ፣ ለኤሌመንተሪ ስኩል ማለት ነው። ይሄ በትምህርት ካሪክለማቸው ውስጥ የተካተተ ነው ማለት ነው። ስለዚህ እያደገ ሲሄድ የህብረት ስራ ማህበር አባል መሆን እንዳለበት አሳምኖ ነው የሚያድገው ማለት ነው። ይህንን ሲስተም መጠቀም ይችላል። ዘሴም ዩጋንዳ ሲያጠለጥለው የነበረ ህብረት ስራ የትምህርት ካሪክለም ማዕቀፍ ተደርጎ ህብረት ስራ እንደ አንድ ሳብጀክት ማተር ይሰጣል። ይህንንም ክቡር ምክትል ኮሚሽነሩም ስላሉ እንዴት ገቨርንመንትን አሳምነን ይህንን እድል መጠቀም እንችላለን፣ ለወደፊቱ በጋራ የእናንተ ድምፅ መስማት እንፈልጋለን፣ ማድረግ እንችላለን ማለት ነው። ስለዚህ ግንዛቤ መፍጠር በተለያዩ ስልት ወደ ህብረተሰቡ ስለ ህብረት ስራ ጠቀሜታ መውረድ አለበት። ከወረደ ትልቅ ካፒታል ትልቅ አቅም አባላት ናቸው። አባላት ደግሞ የውስጥ ካፒታልን ከመፍጠር አንጻር በቀላሉ ሊያደርጉት ይችላሉ። ቅድም የወልቂጤ ሲጠቀስ የነበረ የራያ ዋኬና እነዛን ሂጅ ኢንቨስትመንት 5 ሳንቲም የገቨርንመንት 5 ሳንቲም የኤንጂኦ ኮንትሪቢሽን የላቸው። አባላት ራሳቸው ናቸው በእጣ ግዢ ኮንትሪቢዩት አድርገው ካፒታል ክሬት አድርገው ወደ ኢንቨስትመንት የተሳጋሩት ማለት ነው። ከተማ ማድረግ ይቻላል። ስለዚህ ከሸማችነት ባሻገር አምራችነትን እናልም። ጥሩ ቲዮሪ ነው የተናገረው ወንድሜ። እና እንዴት አድርገን ማምረት እንችላለን? ማምረት ማለት እኮ መሬት እናንተን ብቻ አገናኝቶ አይደለም። ኢንዱስትሪያል ፕሮዳክትስ ኮንሱመር ጉድስ ፕሮሰስ ተደርጎ ቫሊ አድ ተደርጎ ህብረተሰባችን በቀላል የሚጠቀምበትን መንገድ ማለምም ሌላ ጉዳይ ነው። ድፍድፍ ዘይት ከውጭ አምጥቶ ሪፋይነር ተደርጎ ወደ ህብረተሰቡ እንዲከፋፈል ማድረግ ሌላ ቫሊ አዲሽን ጉዳይ ነው። ስለዚህ እናስብ። ከሳሙናና ስኳር ማቅረብ ባሻገር ስለ ልማት እናስብ። ስለ ልማት እያንዳንዷ እማወራ በየቤቷ 10 ዶሮዎች ቢኖሯት ቦታ በማይፈጅ መልኩ ማኔጅ አድርጋ እንቁላል ልታመር ትችላለች፣ ልጆቿ መመገብ ትችላለች፣ ወደ ገበያ ማቅረብ ትችላለች። ይሄ የከተማ ግብርና ማለት ይሄ ነው። ሌላ ምንም እንትን እኮ የለውም። ላም እንደዚሁ። ስለዚህ ይህንን ካሰብንበት መተግበር እንችላለን። ዋናው ግን ቁርጠኝነት ነው። ሌላ የህብረት ስራ ማህበሮቻችንን ችግር ለመፍታት እህቴ እዛ ጋር ስትናገር ነበር። ጥናቶች መደገፍ አለባቸው፣ ምርምሮች መካሄድ አለባቸው። እነዚህ ጥናቶችና ምርምሮች አሁን ባለው የህብረት ስራ ኃይል ማድረግ እንችላለን ወይ? አንችልም። አሁን ባለው ተቀጣሪ ሰራተኛ ማድረግ እንችላለን ወይ? አሁን ባለው የቦርድ አመራር እንችላለን ወይ? አንችልም። ሶ ሌት አስ ኢንቫይት ዩኒቨርሲቲስ ቱ ኢንቮልቭ። እዚህ ላይ ኢንቮልቭ እንዲያደርጉ ዩኒቨርሲቲዎችን እናማክርና እንጠቀምባቸው። ስለ ሱፐርቫይዘሪ ቦርድ አማካሪ ስንጠቅስ ኦሮሚያ ሪጅን ላይ በገጠር ህብረት ስራ ማህበራት በ3 የተመረጡ ዩኒየኖች ላይ ፓይለት አድርገነዋል። 70% እዚህ እንደ ኤክስተርናል አማካሪ እሰራለሁ ብለው የመጡት ዩኒቨርሲቲዎች ናቸው። አምቦ ዩኒቨርሲቲ፣ ወለጋ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ ፍቃደኛ ሆነው ምክንያቱም የወገኔ ንብረት ነው፣ እኔ በራሴ
ኮንትሪቢዩት ማድረግ አለብኝ ብለው ውስጣቸውን አሳምነው ማለት ነው። ነገ ጠዋት ፎር ሰርፕራይዝ አዳማ ላይ ቫሊዴሽን ወርክሾፕ አለን። እነዚህ ሰዎች ምን ሰሩ፣ ምን እያስገኙ ነው ውጤት የሚለውን ሪፖርት ያቀርባሉ፣ ሄደን እናዳምጣለን ማለት ነው። ስለዚህ የዩኒቨርሲቲዎች መሳተፍ እዚህ ላይ ችግር ፈቺ ጥናት፣ ችግር ፈቺ ምርምር ማምጣት ይችላሉ። ቅድም ተናግሬያለሁ። 80% አስተማሪ ከሆነ በማስተማር ጊዜውን ያሳልፋል። 20% ወደ ኮሚኒቲው ገብቶ ችግር ፈቺ ጥናቶችና ምርምሮችን ይዘው መምጣት አለበት። ይሄ የማያደርግ ዩኒቨርሲቲ ካለ ለሀገር ወይም ደግሞ ለወገን የሚጠቅም አይደለም ማለት ነው። እነዛ ያያችኋቸው የዋግኒንግ ዩኒቨርሲቲ በዚህ መልኩ ነው ለህብረት ስራ ኮንትሪቢዩት እያደረጉ ህብረት ስራ ማህበራት በሁለት እግር እንዲቆሙ ያደረጓቸው። ገንዘብ አይደለም ኢንቨስት ያደረጉት እውቀት ነው። ስለዚህ ዩኒቨርሲቲዎቻችን በዚህ እንዲሳተፉ ማድረግ ጠቀሜታ አለው። በአጠቃላይ ግን ያየሁት ተነሳሽነት እኛም አዲሶች ብለን እንድናንኳኳ ሞራል ሰጥቶናል። ከልብ ላመሰግን ፈልጋለሁ። አመሰግናለሁ። ከትንሽ ጀምረን ያንን ደግሞ በፍጥነት ስራ ላይ እየዋል የሀገራችን ህብረት ስራ ማህበራት በሀገሪቱ ኢኮኖሚ ውስጥ ተገቢ ቦታቸውን ማግኘት ይገባቸዋል የሚል እምነት ነው ያለኝና በተለይ አዲስ አበባ ለዚህ ምቹ ነው። አንዱ እነሱ እንግዲህ ውጤታማ የሆኑበት ህብረት ስራ ማህበራት እነሱም ሲጀምሩ ሌሎች ሀገር ሲጀመር በቁጥር እንደዚህ እንደኛ በጣም ብዙ ነበር። ወደ 406 ዩኒየን አለን፣ 5 ክልላዊ ፌዴሬሽን አለን። ስናያቸው ግን ተጨፍልቀው እነዚህ ሁላ ተጨፍልቀው ኔዘርላንድ ውስጥ የአንድን መሰረታዊ ማህበር ቦታ ተጽዕኖ የላቸውም። የኛ እነዚህ ሁላ የሚያሳየው ምንድነው? አሁን መበተን ሳይሆን ሰብሰብ ብለን ካፒታላችንን ወደ አንድ አምጥተን የሰው ኃይላችንን ወደ አንድ አምጥተን በባለሙያ ተደግፈን ውጤታማ ስራ መስራት ያስፈልገናል ማለት ነው። ስለዚህ አዲስ አበባ እኔ ካለኝ መረጃ አንጻር በሴቪንግ ኤንድ ክሬዲት ከንጉሱ ጀምሮ የዛሬ 60 ዓመት ጀምሮ እንደ አየር መንገድ እንደነ አውራ ጎዳና ባንኮች፣ ሌሎችም ትልልቅ ተቋማት በጣም ትልቅ አይድል የሆነ ገንዘብ በእጃቸው አለ። በጣም ትልቅ ገንዘብ ይሄ አይድል የሆነ ገንዘብ የማይሰራበት ገንዘብ ለዚች ለህብረት ስራ እድገት ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ገንዘብ አለ። እንዴት ነው ግን ይሄንን በጣም ውጤታማ በሆነ መልኩ የምንጠቀምበት የሚለውን ነገር በጥናት ላይ ተመስርቶ ኦን ብሎ ማሰብ ያስፈልጋል። ለዚህ ደግሞ በደንብ ደጋግማችሁ ተወያይታችሁ እስከሚገባችሁና ኢንተርናላይዝ እስከምታደርጉት ድረስ መወያየት ያስፈልጋል። ሀብት ስለሆነ ገንዘብ ስለሆነ እኛ ከዚህ ስላል የሰው ጭንቅላት በአንድ ጊዜ አይቀበልም። ስለዚህ 11 ዩኒየን አለ። ለኔ አንድ ዩኒየን ይበቃል። በቃ እንደ አዲስ አበባ አንድ ዩኒየን ይበቃል። ከ10 የሚሆኑ መሰረታዊ ማህበር ኔዘርላንድ ተሞክሮ ይሄንን ነው የሚያሳየው። ምንም ቫልዩ አድ ያደርጉም። አንዱ የሚሰራው ሌላው ዩኒየን መሰረታዊ ማህበር የሚሰራው ያው ነው። ዩኒየኑ የሚሰራው ያው ነው። ፌዴሬሽኑ የሚሰራው ያው ነው። አድሚኒስትሬሽን ኮስት ማብዛት ነው። ሰንሰለት ማብዛት ነው። ስለዚህ አንድ መሰረታዊ ማህበራት በአንድ ክፍለ ከተማ ሆና ብራንች በስፋት በሁሉም ቦታ ማድረግ ትችላለች። ለዚህ ኔዘርላንድ አንዱ ተሞክሮ ነው። እኛ ሀገርም አለ። እኛ ሀገርም ብዙ ተሞክሮች አሉ። አዋጭ አሁን እንደ ምሳሌ በፋይናንስ ላይ አንድ ጥሩ ተሞክሮ ነው። አንድ መሰረታዊ ማህበር ነው። ከተመሰረተ 15 ዓመቱ ነው። አሁን ከ150 ሺህ በላይ አባል አለው። ሴቪንግ ኤንድ እና ካፒታላቸው ወደ 12 ቢሊየን ደርሷል። አሁን 15 ቢሊየን ደርሳለን እያለ ነው ስራ አስኪያጁ እየተናገረ ያለው በሚዲያ ላይ በምናምን አይታችሁ እንደሆነ። ስለዚህ እየወደቀ እየተነሳ ከአንዳንድ የግል ባንኮች በላይ
ጀምሯል ማለት ነው። ለበርካታ ወጣቶች የስራ እድል ፈጥሯል ማለት ነው። ስለዚህ እኛም ይሄ አዲስ አበባ ላይ አይድል የሆነ ገንዘብ ሰብሰብ አድርገን በተለይ ለፋይናንስ ተቋማት ዩኒየን ብዙም በኔ እምነት ብዙ ጥቅም የለውም፣ ምንም ጥቅም የለውም። ለሸማቾች ያስፈልጋል፣ ለሸማቾች ያስፈልጋል። ምክንያቱም መሰረታዊ ማህበሮቹ ያልሰሩትን ትልቅ በልክ ስራዎች ከሀገር ውስጥም ከውጭም ለምሳሌ ዘይት አሁን በተፈጠረው ኦፕን አፕ ፖሊሲ ማክሮ ኢኮኖሚ ማሻሻያው ጠንካራ ዩኒየን ቢኖረን የዘይት ችግር ሲያጋጥም በራሱ ኤልሲ ከፍቶ ዶላር ፈልጎ በርካሽ ከሆነ ሀገር ይዞ ወጥቶ እንደ ሀገር እንደ አዲስ አበባ ያለውን ዘይት ያጥለቀልቃል ማለት ነው። የፋይናንስ ችግሩን፣ የሰው ኃይል ችግሩን የፕሮፌሽናል በተማሪ ሰው ኃይል የሚመራ ሆኖ ውጤታማ ከሆነ ምሳሌ ያልኳችሁ ሩዝንም በተመሳሳይ የኛ ኢንዱስትሪዎች እስኪመፈጠሩ ድረስ መኮሮኒ በተመሳሳይ በአጠቃላይ የሸማቹን ህብረተሰብ የፍጆታ ችግር ከተቻለ በአገር ውስጥ ካልተቻለ ደግሞ በርካሽ ዋጋ ከሌሎቹ ጋር ተወዳድሮ በተመጣጣኝ ዋጋ አቅርቦ ገበያውን ማጥለቀል ይቻላል። ከኔዘርላንድ የምንማረው ይሄንን ነው። ተወዳዳሪ ናቸው የነሱ ህብረት ስራ ማህበራት። ገበያ ላይ የሚወስኑት እነሱ ናቸው፣ ደላላ አይደለም። እዚህ ደላላ ነው የሚወስነው። አቅም የላቸውም የኛ ማህበራቶች ከግሉ ሴክተር ጋር ከሌላው ጋር ተወዳድረው ማሸነፍ አይችሉም። ለዚህ በርካታ ማነቆች አሉ። እነዛ ማነቆች ፈተን ይሄ ውጤታማ በገበያው ተወዳዳሪ የሆነ ህብረት ስራ ማህበራት ማድረግ ይፈልጋል። ይሄ እንደ አፍ አይቀልም። በደንብ ቁጭ ብለን ተነጋግረን ተወያይተን አቋም ይዘን ወደ ውጤት መሄድ መጀመር አለብን የሚል ነው። ለዚህ አንደኛ የአመራሩ ቁርጠኝነት ያስፈልጋል። ሁለተኛ ባለቤቶቹ እናንተ ናችሁ መወያየት። በተለመደው ከዚህ በፊት ብሄድ ነው አባሉ ትረስት በሌለው ምንም ጥቅም የሌለው ትንሽ አባል ይዘን ትንሽ ካፒታል ይዘን ወይ አንሞት ወይ አንኖር ለስም መኖር ጥቅም አለው የለውም። በተግባር ጥቅም እንደሌለው አይተናል። ሰው ምንድነው የምናደርገው? ምን ማድረግ አለብን? እንዴት ነው አቅማችንን ማሻሻል አለብን የሚለው የኔዘርላንድ ተሞክሮ በጣም ትልቅ ተሞክሮ ነው ብዬ ወስዳለሁ። ስለዚህ አንዱ መርጂንግ የሪፎርም አጀንዳ ነው። እኔ ረጅም ጊዜ ሳትሄዱ ፓይለት አድርጋችሁ ሁሉን በአንድ ጊዜ አፍርሱ አንልም። ፓይለት አድርጋችሁ በፓይለት ሞክራችሁ ያ ፓይለት ውጤታማነቱን እያያችሁ ውጤታማ ከሆነ በኋላ ወደ ሌሎቹ ማስፋት ይቻላል በጥናት ላይ ተመስርቶ። ስለዚህ ለምንድን ነው እኛ ማህበር ውጤታማ የሚሆነው? አባሉ ለጽድቅ አይደለም የሚሰራው፣ መጠቀም አለበት። ካልተጠቀመ አይደራጅም። ከተደራጀም የሚጠበቅበትን ኮንትሪቢዩሽን አይወጣም። ስለዚህ አትራክቲቭ መሆን አለበት፣ ሳቢ መሆን አለበት። አባሉ በትክክልም የሚጠቀምበት አክቲቭ መሆን አለበት። የመንግስት ሮል ኔዘርላንድ ላይ ዜሮ ነው። ህግ ለማውጣት ካልሆነ በስተቀር ዜሮ ነው። እኛ በአንድ ጊዜ እንደዛ እናርግ ማለት አይደለም፣ ግን ይሄ ጠባቂነትን አስቀርቷል። ራሳቸውን ጥናት የሚያደርጉት ቢዝነስ ፕላን ራሳቸውን የሚያዘጋጁት ስትራቴጂክ ፕላን ከሌሎች አቻ ማህበራት ጋር ራሳቸው ውህደት ይፈጥራሉ። እነዚህ በነፃነት እንዲሄዱ አድርጓቸዋል። እኛም ወደዛ መምጣት አለብን። ስለዚህ ይህንን በደንብ ልንወስድ ይገባል ነው። ከዚህ ውጪ የቁጥጥር ስርዓታቸው ጠንካራ ነው። ከዛ ልንወስድ የሚገባው የቁጥጥር ስርዓታቸው አሁን እኛ ጀምረን ያለው አድቫይዘሪ ቦርድ የሚለውን ለአዲስ አበባ በጣም ትልቅ ተሞክሮ ነው ብዬ አስባለሁ። የራሱ ቦርድ አለ። ነገር ግን በጣም ፕሮፌሽናል በእውቀት የሚደግፉ ከውጭ አንጥተው እዛ ውስጥ አስገብተው
እንዲያማክሯቸው አድርገዋል። ይሄ ደግሞ በጣም ውጤታማ እንዲሆኑ አድርጓቸዋልና ይሄንንም እኛ እንደ አዲስ አበባ እንደ አንድ ልምድ ወስደን አድቫይዘሪ ቦርድ በጣም ያስፈልገናል። በእኛ አዋጅም አለ፣ ኦሮሚያም ጀምረዋል። ስለዚህ ይህንን እንደ ትልቅ ልምድ ከወሰድን አቅማችን እስከፈቀደ ድረስ ማጆሪቲው ባለቤቱ ሊሆን ይገባል። ቦርድ ላይ ግን በቁጥር ውስን የሆኑ ሰዎች እዛ ውስጥ ከዩኒቨርሲቲ ማምጣት እንችላለን። በህብረት ስራ ውስጥ ልምድ ያላቸው ባለሙያዎች ልናመጣ እንችላለን። ይህንንም እንደ አንድ ተሞክሮ ወስዳችሁ መሄድ ይገባችኋል የሚል ነው። ከዚህ ውጪ እኔ ፌዴሬሽን ላይ ሊግ ላይ ጀምረናል፣ እያጠናን ነው። በዚህ ዓመት የመጨረሻው እንትን ያልቃል ብዬ አስባለሁ። ስለዚህ አንዱ ክፍተታችን ህብረት ስራ ባለቤት ሆኖ ህብረት ስራን ጉዳይ አጀንዳ ሆኖ የሚወክለው ተቋም አለመኖሩ መንግስት በልማቱ በሬጉላቶሪው በሁለቱም ገብቷል። ስለዚህ ይህንን እንመሰረታለን ብዬ አስባለሁ። ከባንክ አንጻር ትክክለኛ ጥያቄ ነው። ህብረት ስራ ማህበራት የራሳቸው ባንክ ያስፈልጋል። በእኛም ወደፊት በምናመጣው ፖሊሲ ውስጥ ይዘናል። በግብርና ፖሊሲ ውስጥ አሁን ገብቷል። በግብርና ውስጥ ወይ የልማት ባንክ አይነት ባንክ ሊኖራቸው ይገባል፣ አለዛ በህብረት ስራ መደራጀት አለባቸው ብሎ ገብቷል። ይህንም በሂደት ሁለቱን አማራጭ ወስዶ የመሄድ ጉዳይ ካልሆነ በስተቀር በግብርና ፖሊሲ ውስጥ ገብቷል። እኛ ግን እንትን የምናደርገው እንደ ሀሳብ የምናቀርበው በእኛ ፖሊሲ ሲመጣ ህብረት ስራ ማህበራት የራሳቸው ፖሊሲ እንዲኖራቸው የራሳቸው ባንክ እንዲኖራቸው እናደርጋለን የሚል ነው። አመሰግናለሁ። በዓለም ላይ ትልቅ የህብረት ስራ አዋጅ ሰነድ ያላት ኢትዮጵያ ነች። ሌላ ቦታ የለም። ምናልባት ምክትል ኮሚሽነሩም ሊያረጋግጡልኝ ይችላሉ። በዓለም ላይ ትልቅ የህብረት ስራ አዋጅ ያላት ኢትዮጵያ ነች። ሌሎቹ እንግዲህ የተወሰኑ ሀገራትን ኤዥያንም፣ ኤውሮፕንም አፍሪካንም ለማየት ሄጃለሁ በስራ አጋጣሚ የህብረት ስራ ባለሙያ ስለሆኑ የተወሰኑ ፍሬዞች ናቸው ያሉት ህገ መንግስታቸው ውስጥ። እንደገና ደግሞ ስለ ህብረት ስራ የምታወራ ትንሽ ሰነድ ነው የሚያዘጋጁት። እንደኛ ሀገር ትልቅ አዋጅ ስለወጣ ህብረት ስራ ማህበራቱ ምን ሆኑ? ጥገኛ ሆኑ። አዋጁ እኮ እንዲህ ነው የሚለው፣ ስለዚህ እንዲህ ማድረግ አለብህ ማለት ተጀመረ። ስለዚህ አሁን አዋጁን ተጠቅመን ከጠባቂነት ወጥተን እንዴት ነው የውስጥ አቅማችንን አጠናክረን መስራት የምንችለው ነው ጥያቄው። የውስጥ አቅማችንን ማጠናከር የምንችለው አንደኛ በዓለም ትልቁ የህብረት ስራ ቁጥር ኢትዮጵያ ውስጥ ነው ያለው። በዓለም ትንሹ የአባላት ቁጥርም ያለው ኢትዮጵያ ውስጥ ነው። ትልቅ የህብረት ስራ ቁጥር አለ፣ ትንሽ የአባላት ቁጥር አለ። ስለዚህ አቅማችን በህብረት ስራ ውስጥ ትልቁ ሀብት ማን ነው የሚባለው? ማን ነው ትልቁ ሀብት? አባሉ ነው። ስለዚህ የአባላትን ባሳደግን ቁጥር የውስጥ አቅማችን የመስራት አቅማችን ይዳብራል ማለት ነው። ከጠባቂነት መውጣት የምንችለው አንደኛ የአባሎቻችንን ቁጥር አሳድገን የውስጥ አቅማችንን ስናሳድግ፣ ሁለተኛ የህብረት ስራ ማህበራት አንዳንዶቹን አሁን ሄዳችሁ ብትጠይቁ ራእያችሁ ምንድነው ብላችሁ ብትጠይቁ ሸማች ጋር ብትሄዱ ብዙዎቹ በ2017 የፋብሪካና የምን ውጤት ለህብረተሰቡ ማዳረስ ነው ይላል። እሱ ነው እንዴ ስራችሁ? ስለዚህ ራእዩን አርቆ ከህብረት ስራ ዓላማ አንጻር የት ነው መድረስ የሚፈለገው? እሱ ራእይ ጠንቅቆ ማወቅ ነው።
ያንን ራዕይ ደግሞ ወደ መሬት ማውረድ ነው። እያንዳንዱ ተልእኮ አለው። ራዕይ ተልእኮዎች ይኖሩታል። እነዛን ተልእኮዎች በተጠያቂነት መንፈስ ወደ ስራ ማስገባት አስፈላጊ ይሆናል ማለት ነው። ሌላው እያንዳንዱ ህብረት ስራ ማህበር በልምድ የሚሰራውን ወደ ዘመናዊ ቴክኖሎጂ ማሸጋገር ነው። አሁንም አንዳንድ ህብረት ስራ ማህበራት በመዝገብ ሂሳብ ይሰራሉ። ልክ ነኝ አይደለም? በመዝገብ የሚሰሩ አሉ። ታዲያ በመዝገብ እየሰራ ምን ያህል ሸቀጥ ተሸጠ፣ ምን ያህል አለ፣ ምን ያህል የለም የሚል ሲስተም ውስጥ ካልከተትክ አባላትስ በምን ያህል አንተ ላይ እምነትን ሊያሳድሩ ይችላሉ? ስለዚህ ስራዎቻችን ስፔሻላይዝ አድርገን ዲጂታላይዝ አድርገን ሪፖርታችን ወቅቱን የጠበቀ መሆን መቻል አለበት። በእጅ እየሰራን ወቅታዊ ሪፖርት ማምጣት ስለማንችል ማለት ነው። ስለዚህ ከጠባቂነት መንፈስ ለመውጣት ራስን ማዘጋጀት፣ አባላትን ማሳደግ፣ አሰራራችንን ማዘመን። አንድ በስራ ጉዳይ የተገናኘን ጓደኛ አለኝና ኬንያዊ ነው፣ አዴምባ ይባላል። የወኩ አማካሪ ነው። የኢትዮጵያ ህብረት ስራ ማህበራት መኮንን እንጂ ሎቢ ማድረግ አይችሉም አለኝ። ኧረ እባክህ ተወኝ አልኩት። በቃ እንትና እንደዚህ አላረገም፣ ምናምን አላረገም፣ አስተዳደሩ እንዲህ አላረገም፣ ምናምን እንዲህ አላረገም፣ ኮሚሽኑ እንዲህ አላረገም ብሎ መኮንን እንጂ የሎቢ ስራ አይሰራም። የኬንያ ህብረት ስራ ማህበራት እዚህ ደረጃ የደረሱት አመራሮቹ፣ አስተዳደሮቹ ችግር እንኳን ውስጥ ቢሆኑ ዛሬ አልችልም ካለ ነገም ይሄዳል አለ፣ ከነገ ወዲያም ይሄዳል አለ። በቃ አይሰለቸውም አለ። መጨረሻ ላይ ግን ያሳካዋል አለ። አሁን ጥሩ ስራ ለመስራት ከኩነና እንውጣ። ከኩነና ውጡና ጉዳያችሁን አልጨርስ የሚል ሰው ካለ ዛሬም ነገም ከነገ ወዲያም ሎቢ ለማድረግ መሞከር ያስፈልጋል። ስለዚህ ከማን ጋር እንስራ? እንዴት እንስራ? መመሪያዎቻችን ያሰሩናል ወይ? የማያሰሩ መመሪያዎች የትኞቹ ናቸው? እነዚህ መመሪያዎች ማሻሻል የሚችል አካል የትኛው ነው? ህጉ እስኪለወጥ ድረስ አሁንም አይ ህግ አሰራም ብለህ ከመኮንን እችኛውን ህግ እስከዛ ድረስ ምን ላርግ? ሎቢ አርግ እስኪለወጥ ድረስ ማለት ነው። እሺ፣ በሎቢ ሁሉም ነገር ይስተካከላል። ስለዚህ ከማን ጋር እንደምሰራ ኔዘርላንዶች ምንድነው ያደረጉት? ከማን ጋር እንደሚሰሩ ማፕ አረጉ። ያንን ማፕ ተከትለው እያንኳኩ በየበራፉ እያንኳኩ እኔ እኮ እንዲህ እፈልጋለሁ፣ እኔ እኮ እንዲህ ማድረግ እፈልጋለሁ እያሉ እነዛን ሰዎች ወደ ራሳቸው አመጡ፣ ወደ ተግባር ገቡ ማለት ነው። ስለዚህ ከናንተ እኔ ለናንተ እንደ ህብረት ስራ ፕራክቲሽነር ወይም ደግሞ ህብረት ስራን እንደሚያማክር ሰው እነዚህ ሶስት ነገሮች አባላትን በማማከር ራዕይና ተልኳቸውን በትክክል በማስቀመጥ የሎቢ ስራን በትክክል በመስራት የውህደት ነገሮችን በግብታዊነት ሳይሆን በተጠና መልኩ እንዴት ነው ውህደትን የምናደርገው፣ ምን ነገሮች ናቸው ተብሎ እነዚህ ነገሮች ከተሰሩ የተሻለ ስራ ይሰራል ለማለት ነው። ከጠባቂነት ግን አዋጁ ነው ጠባቂ ያደረጋችሁ። ከጠባቂነት ውጡ ባካችሁ። ራሳችሁን ችለን እስከ መቼ ነው በትከሻ እየተሸከመን የሚሄደው መንግስት? የውስጥ አቅማችንን እናጠናክርላለሁ። አመሰግናለሁ። ወደ ዋናው ቀጣይ ትኩረት ብታረጉ ብዬ ከማነሳቸው ጋር ሀሳብ ከመስጠቴ በፊት በኮሪደር ልማት ምክንያት የሚነሱ የማህበራት ይዞቻዎች እንዳሉ እናውቃለን ስል ዝም ብዬ በቁጥር ወይም እዚህ ቦታ ወይ በስም አበለው ሳይሆን
ዲቴል ነው የምናውቃቸው። የት ቦታ ምን ያህል፣ የትኞቹ ይበልጥ ተቸግረዋል፣ የትኞቹ ባሉበት ክፍለ ከተማና ወረዳ በአግባቡ ትሪት እየተደረጉ ነው፣ የትኞቹ ትሪት እየተደረጉ አይደለም፣ በደንብ ነው የምናውቀው። መታረምና መስተካከል ያለበት ግን እናንተም በልበ ሙሉነት ዛሬ ላይሆን ይችላል፣ ነገ ሊሆን ይችላል፣ ጊዜ ሊወስድ ይችላል። እርግጠኛ የምትሆኑት በኮሪደር ምክንያት የሚነሳ ይዞታ ይኖራቸዋል። ከኮሪደር ጋር ሳይገናኝ ደግሞ ለግለሰብ አልሚዎች የሚሰጣ ይዞታ ይኖራቸዋል። ሁለቱም ትክክል ነው መከወኑ መሆኑ። በማህበራት ብቻ ሲሆን ሊቀር የሚችል ነገር አይደለም። ትልቁ ፖይንት ግን ካሳና ምትክ የግድ ነው። ህግ ስለሚፈቅድላቸው፣ አሰራር ስለሚፈቅድላቸው ካሳና ምትክን በአግባቡ እንድታገኙ ከማድረግ አንጻር የተሻለ እየሰራ ያለ ክፍለ ከተማ አለ፣ እየተንገላታ ያለ ክፍለ ከተማ አለ። ራሳችን ለቢል ኮሚኒኬት አድርገን ችግር ያለበትም ስለተለየ ማለት ነው። የካሳና ምትክ ጉዳይ ማስጨረስ ግን የአዲስ አበባ ህብረት ስራ ኮሚሽን ልዕልት ወይ ሀብተየስ ተጫነ አጀንዳ ይዞ ቢሮ ለቢሮ እየሄደ እንዲያስጨርስላችሁ የመጠበቅ አዝማሚያ ካለ ግን ስህተት ነው። ባጣችሁት ይዞታ ላይ የኔነት ሊሰማችሁ ይገባል። የኔ ተቋም ነው። በውስጣቸው የቀጠራችኋቸው ስራ አስኪያጆች አሉ አይደል እንዴ? ሰራተኞች አሉ አይደል እንዴ? የግል ይዞታቸው ቢሆን ያጡት ሄደው አለ ፕሮሰስ የሚያደርጉት የሚጠይቁት፣ ማስገባት ያለባቸውን መረጃ የሚያስገቡት፣ መጠየቅ ያለባቸውን ጥያቄ የሚጠይቁት። ከዛ የከበዳቸው ነገር ካለ በእኛ ሌቭል ኮሚኒኬት እንዲደረግ ነው ለእኛ ማምጣት ያለባቸው። አሁን ግን ሲንግል ከየቦታው ይደወላል። እችላለሁ እንደዛ ማድረግ ስራዬስ ነው። በዚህ አጋጣሚ አራዳን ማመስገን ፈልጋለሁ። ወደ 4 ካርታ ነው አይደለ ፕሮሰስ እያደረጋችሁ ያላችሁት። ብዙ ነው የፈረሰው እነሱም ጋር ፈረሰ ብሎ ተቀምጦ ደግሞ እሱን እያስተጋባ ቁጭ ብሎ ደግሞ የሚቀመጣል ስንዝር ሳይሞክር ማለት ነው። ስለዚህ ካሳና ምትክ ጊዜ ሊቆጥር ይችላል። አሁን ላይ በሆነው ነገር ተስፋ የቆረጣችሁ ሊመስላችሁ ይችላል። የግድ ነው። ያለ አግባብ ይሄን ያደረገ አካልም ካለ መጠየቁ ስለማይቀር እንደ ኮሚሽንም ስለማንተው ከእያንዳንዳችሁ ክፍለ ከተማ በደብዳቤ በትነን ይዘናል። እንግዲህ የደረሳችሁ ካላችሁ አታውቁም። ከፊል የፈረሰ ምን ያህል ነው፣ ሙሉ የፈረሰ ስለተጠየቀ እኛም ቅሬታ አቅርበን ስለነበረ መሬት ቢሮ ሄደናል፣ ከንቲባ ሄደናል። ለቅማችሁ አምጡ ስለተባለን እያንዳንዳችሁ ጋር ልከናል፣ ተለቅሞ እንዲመጣለን። በእኛ ሌቭል ማለቅ ያለበት ነገር እንዲያልቅ ግን እጅና እግራችሁን አጣጥፋችሁ እንድትቀመጡ ግን አይደለም። እናንተም በእናንተ በኩል ሰራተኞች አሏችሁ፣ ፕሮሰስ ያድርጉ፣ መጠየቅ ያለባቸውን ይጠይቁ። የቸገራቸውን ነገር ደግሞ ለተቋም አሳውቀው ተቋም መፍታት ባለበት መንገድ ይፈታል እንጂ ማህበራትን ለማቆርቆዝ ለማደሄት አይደለም። ከተማውን እያያችኋት እኮ ነው፣ እየተቀየረች ነው። ይልቅ እዛ ላይ በጣም በጸጸት ማየት ያለባችሁ አሁን በኮሪደር ምክንያት የለሙ አካባቢዎችን ይዋቸውና የኛ የሸማቾች ይዞታዎች ይዋቸው። ራሳችሁ ራሱ አፍርሶ አይመጣችሁ፣ ይሄዳል፣ ከከተማዋ ጋር ይሄዳል፣ ከወቅቱ ጋር ይሄዳል። ሳና ዘመን እኮ በድሪቶ እኮ ተብትበን ስንት ዓመት ነው ያባከን ነው። ማዘመን እየቻለን ማሻሻል እየቻለን የተሻለ አገልግሎት እንዲሰጡ ማድረግ እየቻለን እኮ ዝም ብለን እኮ ቆይተናቸዋል። ስለዚህ ከዚህ ከኮሪደርም ጋር ከልማት ተነሽም ጋር ያለው ጋር ተያይዞ እንደ ተቋም ባይተዋር አይደለንም፣ እናውቀዋለን፣ ያሳስበናል፣ እንሰራለን። ግን ኮሚሽኑ ይሰራልኛል ብቻ ብለን የምትጠብቅ ከሆነ ግን ስህተት ነው። ከቅጥር ሰራተኛ ጋር ተያይዞ ሙሉ ለሙሉ የፈረሱ ማህበራቶች አሉ። እዛ ላይ ያሉ ቅጥር ሰራተኞች እንግዲህ ማህበሩ ሲኖር ነው የሚኖሩት። ማህበሩ ከሌለ የሉም አይደለ? እስከ ነበሩበት ጊዜ ድረስ ደሞዛቸው ይከፈላል። ከሌሉ ደግሞ የሉም ነው። ከየት አምጣችሁ ነው? ማህበር ዝም ብሎ መደሄት የለበትም። ያለ አግባብ ክፍያ ማህበሩ ፈርሶ ሰራተኛ እንደሌለ እያወቃችሁ ግን የሆነ ጊዜ ሰራተኛ ስለነበረ ብቻ ገንዘብ መስጠት አለብኝ የምትሉ ከሆነ ማህበሩን እያከሰራችሁት ነው። አላስፈላጊ ወጪ እያወጣችሁ ነው። ስለዚህ እጥረት ያለበት የስራ አካባቢ ይኖራል። ያልፈረሰ እየሰራ ያለ ማህበር ህጉ በሚፈቅደው አሰራሩ በሚፈቅደው አወዳድረን ምን ብለን መቅጠር የምንችለውን ያህል እንቀጥራለን እንጂ ቅጥር ሰራተኛም ጋር ተያይዞ ታነሳላችሁ። በጣም የከፋ እንትን ነገር ያለው ቂርቆስ ራሳችሁ ነው ማየት ያለባችሁ፣ ማስተካከል ያለባችሁ አሉ። በወረዳም በክፍለ ከተማም መታረም ያለባቸው ችግሮች መታረም ያለባቸው፣ እንዳመራር ደግሞ እናንተም ጋር መስተካከል መቻል አለበት። ከእናንተ የሚጠበቀውን ነገር መጀመሪያ ማድረግ ያስፈልጋል። የጎደለውን ነገር ደግሞ ጠይቃችሁ ተጋግዘን እርግጠኛ ሁኜ ግን ማነሳው የትኛውም ጊዜ ሊወስድ ይችላል። የማህበር ይዞታ ጠፍቶ አይቀርም። ያልበሰበሰም ካለ መጠየቁ አይቀርም። ይሄ የከተማ አስተዳደሩን ማቅጣጫም ጭምር ስለሆነ ማለት ነውና ፕሮሰስ እያደረገን ግን ላያረካ ይችላል። ፍጥነቱ ጊዜው ልባችሁን ላይ ሞላ ይችላል።
ግን እየጠየቅን እያስተካከልን እንሄዳለን የሚለው ነገር እንዲያዝ ነው። ዛሬ ከቀረበልን ተሞክሮ ያው መውሰድ የምትችሉትን ነገር ትወስዳላችሁ፣ መተግበር የሚያስችል አቅም እንዳላችሁ ማይተናል። ግን ከምንም በላይ የኔነት ስሜት በጣም ነው የሚያስፈልገው በማህበሩ ላይ የኔ በቃ እንደ ግል ጉዳይ ማየት ያስፈልጋል። ቁርጠኝነት ያስፈልጋል። መተባበር ያስፈልጋል። አክሽን ያስፈልጋል። ያንን ከማድረግ አንፃር የኛ ተቋም ብዙ የሚገድበው ነገር አለ ብዬ አላስብም። በፈቀደና በቻለ በፓይለት የምንጀምረውን ስራ እንጀምራለን። ቀስ እያለን እያሰፋን የምንሄደው እንደተጠበቀው ነው። ስለዚህ ትኩረት አድርገን መስራት አለብን ብዬ የማስበው በቁጥር ትንሽ የሆኑ በተጽዕኖ ግን ብዙ የሆኑ ማህበራትን መፍጠር አለብን ነው እንደ ተቋም ያዝ ነው። 154 ሸማች ህብረት ስራ ማህበራቶች አሉ። 11 ዩኒየኖች አሉ። 11ዱም ከቁጥር በዘለለ ተጽዕኖ የሚፈጥሩ በሚሰጡት አገልግሎት በሚሰጡት ሰርቪስ የሚፈሩ የሚከበሩ ነጋዴው አብሯቸው የሚወዳደር የሚሆኑ ተቋማቶች እንዲሆኑ መስራት ያስፈልጋል። ይሄንን ለማድረግ መርጂንግን ባትጠሉትና ባትጸየፉት። ኒዘርላንድ ላይ ማህበራት መርጅ የሚደረጉት አንድ በጣም የቀነጨረ የደከመ ማህበር ካለ ያንን የደከመ ማህበር ላለመቅበር ሲሉ አይደለም መርጂንግ የሚያደርጉት። ሁለት የተሻሉ አቅም ያላቸው ናቸው መርጅ የሚሆኑት የበለጠ ለመሻል የበለጠ ተወዳዳሪ ለመሆን። እኛ ጋር ግን ስለ መርጂንግ ያላቸው አንደርስታንዲንግ እንዴት ነው? በጥሩ ነው እንደ የምታዩት? ምጥ እኮ ነው ለኛ መርጂንግን ለመተግበር። መርጂንግ አቅም እንደሚፈጠር ካፒታል እንደሚያሳድግ እኮ ብዙዎቻችሁ አትረዱ። ከግላችሁ አንፃር እኮ ነው የምታዩት። መርጅ ሲደረግ እኔ ላልመራ እችላለሁ እንደዛ እኮ የሚገጥመናል። ስለዚህ አቅማችንን ለማጠንከር ቀጣይ መርጂንግ ላይ ትኩረት አድርገን እንሰራለን። ለዛ ተባባሪ መሆን ያስፈልጋል። አዲስ አበባ በጣም እንዳሸን የፈላ የማህበር ብዛት ነው ያላት። ወደ 9000 የሚደርሱ ማህበራቶች አሉ። ከዚህ ውስጥ 100 አቅም ያለው ማውጣት አንችልም። ስለዚህ ሰብሰብ ብለን አቅም የመፍጠር ስራ ቀጣይ በጋራ የምንሰራው ነው የሚሆነው። ሁለተኛ አቅሞች አሏችሁ። ማንም የሌለው አቅም አዲስ አበባ ላይ ያለ ማህበር አለው። እድሎች አሏችሁ። እነሱን አቀናጅታችሁ በአግባቡ ተጠቀሙባቸው። ከአቅሞቻችሁ ውስጥ አንደኛው በውስጣችሁ ያሉ ቅጥር ሰራተኞች ናቸው። እኔ ስራ አስኪያጆች ሀሳብ አለመስጠታችሁ ትንሽ ቅር ብሎኛል። ይሄ ሁሉ የምናወራው ነገር እናንተ ጫንቃ ላይ የሚያርፍ ነው። ማህበሩ የሚከፍላችሁ የሚያኖራችሁ እናንተ ነው። የቦርድ አመራሩ በፈቃደኝነት ነው የሚሰራው። ስለዚህ በውስጡ በሸማቹ ውስጥ ያሉ በማህበሩ ውስጥ ያሉ ቅጥር ሰራተኞች 1 አመት ደሞዝ የምትከፍሏቸው 2 እያለ 3 እያለ 10 የሚሰራው ያችን ማህበር ከየት ወደ የት ስላደረሳት ነው። የእናንተ ሰራተኛው ነው የሚቀጥለው። አመት መቁጠር የለበት። አንዳንድ የምናስተካክላቸው የምናወርዳቸው ሰርኩላሮች ይኖራሉ። ስራ አስኪያጅ ከዚህ በኋላ መቆየት የሚችለው ማህበሩን በአመት ውስጥ ከየት ወደ የት ስላሻገረ ነው። አሁን ከምናስበው ለውጥ ጋር ለውጥ ማምጣት የሚችል የሰው ኃይል ሊኖራችሁ ይገባል። ተጠቀሙባቸው በዛ ልክ። ግን ሰራተኞቻችሁ አስቧቸው እንደዛ አይደሉም። ማህበሩ ሲኖር ነው እነሱ የሚኖሩት እኮ አይደል? ማህበሩ ሲፈርስ አልተበተኑም፣ እነሱ አልተቸገሩም፣ ደሞዝ አላጡም። ስለዚህ ማህበሩ እንዲኖር የሰው ኃይል አጠቃቀማችን በጣም ትኩረት ይፈልጋል። በአግባቡ ተጠቀሙባቸው ነው የሚያስፈልገው። ሌላኛው አባሉ ነው። አባሉ ቅድም ስታነሱ እንደነበረው ነው። ኒዘርላንድ ላይ አመራሩ አይደለም የሚጠቀመው፣ ከአመራሩ ይልቅ አባሉ ይጠቀማል። እያተረፉ ስለሆነ ካፒታላቸው ትልቅ ስለሆነ አባሉም ተጠቃሚ ነው። ስለዚህ ለመጠቀም አመራር መሆን ምናምን አይጠበቅባቸው። ሁሉም ለተቋሙ ማደግ ስለሆነ የሚሰራው የሚለፋው ተቋሙ ሲያድግ ሲቀየር እኔ እቀየራለሁ እኔ እጠቀማለሁ ብሎ የሚያስብ አባል ነው ያለው። ስለዚህ አባላቶቹ ላይ መስራት ያስፈልጋል። ካፒታላቸው እንዲያድግ ሼር የሚገዙ አባላቶች መኖር መቻል አለባቸው። አዲስ የሚገቡ አባላቶች መኖር መቻል አለባቸው። ቀጣይ ያለውም ሼር እየገዛ የማህበሩን ካፒታል እንዲያሳድግ አዳዲስ አቅም ያላቸው ሀብትም ያላቸው ጭምር የማህበሩ አባል እንዲሆኑ መስራት ያስፈልጋል። ንቅናቄ ማድረግ ሌሎች የሎቢ ስራዎችንም መስራት ያስፈልጋል ማለት ነው። ወደ አምራችነት መሸጋገር ሌላው የምንሰራው ስራ ነው። ወደ አምራችነት መሸጋገር ከትንሽ እስከ ትልቅ አሁን የግል ነጋዴዎችን እዋቸው በኮንቲነር ሰርተው መኪና እየገዙ እያፈሩ ያሉ ግለሰቦች የሉም። በትንሽ ኮንቲነር እናንተ ባከራያችኋቸው አንድ ክፍል ውስጥ ሰርተው ህንጻ የሚገነባ ካፒታል እያገኙ አይደል እንዴ? ስለዚህ ወደ አምራችነት መሸጋገር ግዴታ ትልቅ ይዞታ መሆን የለበትም። ግዴታ ትልቅ መሬት መሆን የለበትም። መለስ ብሏችሁ ጓዳችሁን እዩት። ምን ያህል ገቢ ማስገኛ ተቋማቶች አሉ? ምን እንስራባቸው? ቢዝነስ ፕላን አውጡ። ከአካባቢው ጋር አብሮ ሊሄድ የሚችል
ለብዙ ወጣት ነው እኮ የስራ እድል የምትፈጥሩት። ልጆቼን ማስገባት አለው ብለዋል። በእነዚህ ተቋማት ልጆቻችሁ ይስሩ፣ ይግቡ፣ ይደራጁ። ሌሎች ወጣቶችም ሴቶችም ይግቡ፣ ይስሩበት። አከራይ ከሚሰራው ማህበረሰቡ አባሉ ሰርቶበት ለራሱም ተጠቅሞ ለማህበረሰቡም ጠቅሞ ካፒታሉን አሳድጎ መንቀሳቀስ መቻል አለበት ማለት ነው። ስለዚህ ወደ አምራችነት እንሸጋገር ስንል ከትንሽ ጀምሮ እስከ ትልቅ ፋብሪካ፣ የዱቄት ፋብሪካ፣ የዘይት ፋብሪካ እስከ መተግበር የሚያስችል ነው። ይሄንን አሳይመንት ሰጥተናል ለክፍለ ከተማ ጽህፈት ቤት ኃላፊዎች፣ ለዩኒየን አመራሮች ከ15 ቀን በፊት አሳይመንት ሰጥተናል። በፓይለት ለመጀመር ሁሉም ማህበራቶችና ዩኒየኖች አንድ ይዞታ መርጠው ወደ ፍሬሽ ኮርነር ለመቀየር፣ ወደ ሱፐር ማርኬት ለመቀየር፣ ወደ ዱቄት ፋብሪካ ለመቀየር የሚያስችላቸውን ቦታ አዘጋጅታችሁ ጠብቁ ብለን አሳይመንት ሰጥተናል። የአንድ ክፍለ ከተማ የካን አይተናል። እየዞረንም የሌሎቹንም እናያለን። በፓይለት ብድር አስተሳሰርን እንጀምራለን። በእርግጠኝነት የምናገረው በዚህ ዓመት ይሄንን እንሰራለን። ወደ 3000 ይጠጋል ተቋማቶች፣ ሁሉም ጋር ማለት አይደለም። በፓይለት ግን የተወሰኑት ጋር ከጀመርን ሌላው ላይ ተነሳሽነት እየፈጠርን እየሰፋ ይሄዳልና ካፒታልን ማሳደግ ቀጣይ ትኩረት የሚፈልግ ነው። ሌላኛው ቴክኖሎጂ ነው። ቴክኖሎጂ እንደተባለው ነው። ከልማዳዊ አሰራር መውጣት መቻል አለብን፣ ማዘመን አለብን። እንደ ተቋም ከኦሮሚያ ህብረት ስራ ባንክ ጋር ለመስራት እንቅስቃሴዎች ጀምረናል። በፓይለት አንድ ክፍለ ከተማ ነው የመረጥነው ኮልፌ ላይ። እሱ በዚህ ቅርብ ጊዜ ውስጥ ወደ ተግባር ይጀምራሉ። የጥናት ስራውን አንዳንድ የወረቀት ስራውን ጨርሰዋል። እዛ ላይ ውጤታማ ከሆንን ሌላው ላይ እያሰፋን እንሄዳለን ነው። አማካሪ ቦርድን በተመለከተ ኒዘርላንድ ላይ ሂደን ከማየታችን በፊት ግልጽ እንድትሆኑ አምና በሰራ ነው ሪፎርም ላይ ደንባችን ውስጥ ምን ተቀምጧል? ህብረት ስራ ማህበራቶች በየጊዜው እየሰለጠኑ ባለሙያዎቹ የህብረት ስራ ማህበር አመራሮቹ እየሰለጠኑ አቅማቸውን ስለ ህብረት ስራ እያጎለበቱ የሚወጡበት አንድ የልህቀት ማዕከል ከተማ አስተዳደሩ ሊገነባልን ይገባል ብለን ነው የጠየቅነው። የጸደቀልን ግን ተቋሙን መገንባት ጊዜ የሚወስድ በጀትም የሚጠይቅ ስለሆነ አዋጭነቱን ግን በምን መንገድ ነው ያጸደቁልን? በአመራር አካዳሚ ስር አንድ ዲፓርትመንት እንዲከፈት ማለት ነው። አመራር አካዳሚ ስር አንድ ዲፓርትመንት ይከፈታል። ያ ዲፓርትመንት ስራው ኮንቲኒየስሊ የሸማች ህብረት ስራ ማህበራት ወይም የትኞቹ ማህበራቶች ቅጥር ሰራተኞች፣ አመራሮች እየሰለጠኑ አቅማቸውንም ልምዳቸውንም እያካበቱ የሚሄዱበት ነውና ይሄንን ከአድቫይዘሪ ቦርድ ከሚለው ኒዘርላንድ ካርጌ ነው ማስተሳሰር ይቻላል ማለት ነው። በሪፎርም አንዱ የተፈቀደልን ኮተቤ ዩኒቨርሲቲ ከኛ ጋር እንዲሰራ በቀጥታ ነው የተመደበው። ጥናት እንዲያጠና እንዲያማክራችሁ አብራችሁ እንዲሰራ። ስለዚህ የተማሩ ሰዎችን የተወሰኑ በሁሉም ላይ ባይሆን እንደተባለው በፓይለት በአንድ ዩኒየን ወይ በአንድ ሸማች አድቫይዘሪ ቦርድ የተማሩ ሰዎችን አስገብተን የውሳኔ አካል ባይሆኑ ከማማከሩ አንፃር እያገዙን እንዲሰሩ ብናደርግ ውጤት ማምጣት ከቻለ ወደ ሌላው እያሰፋ ነው እንሄዳለን የሚለው እንድትይዙ ነው። ለነበረን ቆይታ በጣም ከልብ አመሰግናለሁ። እኛም በግላችን ግብአት ያገኘንበት ሀሳብ ነው የሰጣችሁት። በርቱ፣ ህልመኛ ሆኑ፣ ትጉ። ማይለወጥ ማይፈታ ነገር የለም። አብረን እንሰራለን፣ የተሻለ ውጤት እናስመዘግባለን። እናመሰግናለን። ዛሬ በአዲስ አበባ ህብረት ስራ ኮሚሽን ስር ያሉ 154 ህብረት ስራ ማህበራት ዩኒየኖችና የህብረት ስራ ማህበራት ቅጥር ሰራተኞች በተገኙበት የፓናል ውይይት እያደረግን ያለ ነው። የውይይቱ ዋና ዓላማ የአዲስ አበባ ህብረት ስራ ኮሚሽን ከፌዴራል ህብረት ስራ ኮሚሽን ከኦሮሚያ አመራሮች ጋር እንዲሁም ከተለያዩ ድርጅቶች ጋር በመሆን በኒዘርላንድ የህብረት ስራ ማህበራት እንቅስቃሴ ምን እንደሚመስል ተሞክሮ ለመውሰድ የስራ ጉብኝት አድርገን ነበር። እዛ ላይ ያየነውን ተሞክሮ የወሰድነውን ተሞክሮ ከሀገራችን ከከተማችን ተጨባጭ ሁኔታ አንጻር አምጥተን ለመተግበርና ውጤታማ የሆነ ስራ ለመስራት አብሮን ያለው የህብረት ስራ ቤተሰብ ማወቅ አለበት፣ መጋራት አለበት፣ ተሞክሮ መስፋት አለበት። እዚህ በኒዘርላንድ የነበረንን ተሞክሮ ለማጋራት ነው መድረኩን የፈጠር ነው። ኒዘርላንድ ላይ ህብረት ስራ ማህበራት ያላቸው እንቅስቃሴ በሀገሪቱ ኢኮኖሚ ላይ ከፍተኛ የሆነ እንቅስቃሴ ያላቸው፣ በቁጥር በጣም ጥቂት ሆነው በተጽዕኖ ግን እጅግ በጣም ትልቅ የሆኑ አብዛኛው የሚያመርቱትን ምርት የሀገራቸውን ፍላጎት ሙሉ ለሙሉ ሸፍነው ለሌሎች ሀገራቶችም ምርታቸውን ማቅረብ የሚችሉ ያደገ ካፒታል ያላቸው የተሻለ እንቅስቃሴ የሚያደርጉ ህብረት ስራ ማህበራት ናቸው። ኔዘርላንድ ላይ ያሉ ህብረት ስራ ማህበራት መንግስት የሚያደርግላቸው ድጋፍ እጅግ በጣም ጥቂት ነው። አንዳንዶቹ ጋር የለምም ሊባል ይችላል።
ወደኛ ሀገር ግን ስንመጣ ህብረት ስራ ማህበራቶች በመንግስት የሚደረግላቸው ድጋፍ እጅግ በጣም ብዙ ነው፣ መልከ ብዙ ነው፣ ዘርፈ ብዙ ነው። በዛ ልክ ድጋፍ እየተደረገ አስቻይ ሁኔታ እያለን እድሎች እያሉን የቁጥራችን ያህል ተጽዕኖ የመፍጠር አቅማቸው ግን ብዙም አይደለም። ብዙ ስራ ይፈልጋል፣ ብዙ ለውጦችን ማምጣት ይፈልጋል። በእርግጥ ህብረት ስራ ማህበራቶች ኢትዮጵያ ውስጥ ለብዙ በርካታ አስርት ዓመታት ነው ሲሰሩ የነበሩት፣ ሲያገለግሉ የነበሩት። አገልግሎታቸው አቅልን አናየውም። በርካታ አስቸጋሪ ጊዜዎችንም ከማለፍ አንጻር ያመረቱትን ምርት ፍትሃዊ በሆነ መንገድ ለማህበረሰቡ ከማሰራጨት አንጻር አገልግሎት ላይ ትኩረት አድርገው ሲሰሩ ነው የመጡት። ነገር ግን ዛሬ ትናንት አይደለም። ጊዜን መምሰል፣ ወቅቱን መምሰል፣ ዓለም ያለበትን ሁኔታ መምሰልና ከወቅቱ ጋር የሚራመድ የዘመን አሰራር ሊኖራቸው ይገባል። የተሻለ የሀብት አስተዳደር ሊኖራቸው ይገባል። ካፒታላቸው ማደግ መቻል አለበት። በተማረ የሰው ኃይል መመራት መቻል አለባቸውና ሙሉ ኔዘርላንድ ላይ ያለውን ነገር አምጥተን እዚህ መተግበር ባንችል እንኳን ከኛ ከተማ ነባራዊ ሁኔታ ግን ማህበራት ያላቸውን አቅም ፈትሸው ዳሰው እነዛን አቅሞች ካፒታላቸውን ወደሚያሳድጉበት ወደ ተሻለ አምራችነት የሚሸጋገሩበት ተጽዕኖ የመፍጠር አቅማቸው በተለይ በኢኮኖሚው ላይ በገበያ ድርሻቸው ላይ ያላቸው ተጽዕኖ የመፍጠር አቅም ማደግ እንዳለበት መወያየት አስፈላጊ በመሆኑ ከመወያየትም በዘለለ ወደ ተግባር መግባት ስለሚያስፈልግ ያንን ከሚተገበር ያንን ከሚፈጽም የህብረት ስራ አመራሮች ጋር ለመወያየት ነው መድረኩን ያዘጋጀ ነው።